ዛሬ ላንድ ከቨር እንግዲህ በሱፐርቫይዝድ እና ሱፐርቫይዝድ ሜተድ ኤርዳዝ ኢማጅን ላይ እንዴት እንሰራለን የሚለው እናያለን። መጀመሪያ ሱፐርቫይዝድ ክላሲፊኬሽን እንሰራለን። እንግዲህ እንደምናየው መጀመሪያ ባለፈው ሰብሴት ያደረግናት ኢሜጅ አለች አይደል? እሷን ኢምፖርት እናደርጋለን ኤርዳዛችን ላይ። በዚህ መልኩ ካስገባን በኋላ መልቲስፔክተራሉን እንግዲህ በፎልስ ከለር እናደርገዋለን በ543 ማለት ነው። ከዛ በኋላ እዛው አጀስትመንት ላይ ገብተን ይህን ሂስቶግራም ኢኳላይዜሽን እናደርገዋለን። ከዛ በኋላ ራስተር ላይ መጠን አንሱፐርቫይዝድ የሚላለ አንሱፐርቫይዝድ የሚላለ እሱን ሱፐርቫይዝድ ክላሲፊኬሽን እናካለን። ከዛ ኢንፑታችን ያው ሰብሴት የሆነችው ኢሜጅ መሆኗን ማስታወስ አለብን። አውትፑቱን በዚህ መልኩ አውትፑት ሎኬሽን እንሰጠዋለን ማለት ነው። ከዛ ኔሙን አንሱፐርቫይዝድ ላንድ ከቨር ማለት እንችላለን። ክላሱን 4 እናደርገዋለን። እንግዲህ 4 ክላስ ነው እዚህ ከተማ ስለሆነ ሞስት ፕሮባብሊ እናንተ መጨመር ትችላላችሁ። 4 ክላስ ላድርገው እኔ። በዚህ መልኩ ኦኬ ካልኩት በኋላ ይጨርስልኛል። ከዛ በኋላ አንድ ቱዱ ቪው ሊጨምርና ጎን ለጎን አድርገን እንግዲህ ሪዛልታችን እናያለን ማለት ነው። እንግዲህ እንደምታዩት ይሄ ነው ሱፐርቫይዝ ክላሱ። ኮንቴንቱ ላይ ራይት ክሊክ አድርጋችሁ ዲስፕሌይ አትሪቢዩት ቴብል ትሉታላችሁ። ከዛ አትሪቢዩቱን በዚህ መልኩ ያመጣላችኋል። ክላሱ አሁን የትኛው ምን እንደሆነ አይታወቅም። እኔ ከለሩን እየቀያየርኩ እንትን እለዋለሁ ማለት ነው። ይሄኛው ሞር ፎረስት ይመስላል። ከአንደኛ ክላሲፋይ የምታደርጉትን ቦታ በደንብ ማወቅ አለባችሁ መጀመሪያ። ይሄኛው ደግሞ ቢውልት አፕ ይመስላል። እንደዚህ ከለሩን እየቀያየራችሁ እናንተ ናችሁ ክላሱን የምትሰጡት። ይሄኛው ባዶ ቦታ ይመስላል። ይሄኛውን ቀጥሎ የመጨረሻውን እንግዲህ እንትን ማድረግ እችላለሁ ቢውልት አፕ ማለት ነው። ስለዚህ ክላሱን እናንተ 10ም አድርጉት 8ም አድርጉት ተመሳሳይ የሆኑትን ተመሳሳይ ማድረግ ትችላላችሁ ማለት ነው። ሌላው ሁለተኛው እንግዲህ ሱፐርቫይዝድ ክላሲፊኬሽን ነው። እዚህ ጋር ራስተር ላይ መጣችሁ ሱፐርቫይዝድ ትሉትና ሲግኔቸር ኤዲተር የሚል አለ። እሱን ትከፍታላችሁ። ሲግኔቸር ኤዲተር ላይ ትመጡና ማለት ነው። ከዛ በኋላ ድሮይንግ ላይ መጣችሁ እንግዲህ ሳምፕሎችን ትወስዳላችሁ ማለት ነው። ለምሳሌ እኔ መጀመሪያ ከቢውልት አፕ ልጀምር። የቢውልት አፕ ሳምፕል በዚህ መልኩ ሰራለሁ ማለት ነው። ምንድነው እንደዚህ ሲግኔቸሮችን ስትወስዱ ዙም አድርጋችሁ በደንብ ሌላ ፒክስል እንዳይቀላቀልባችሁ በጥንቃቄ ብትወስዱ አሪፍ ነው። ምክንያቱም አሁን ለምሳሌ ቢውልት አፕ እየሰራችሁ ፎረስት ቢቀላቀል ምናምን መጨረሻ ላይ ሪዛልቱ የተበላሸ ይሆናል ማለት ነው። ስለዚህ ዙም አድርጋችሁ በጥንቃቄ በዚህ መልኩ እንወስዳለን ማለት ነው። ሌላዎቹ ደግሞ እነዚህ ሳምፕሎቹ በበዙ ቁጥር የክላሲፊኬሽን አኩሬሲያቸውን ይጨምሩታል። ስለዚህ በተቻለ መጠን ሰፋ አድርጋችሁ ትወስዳላችሁ። ሴሌክሽኑን በፖሊጎን አድርጋችሁ ሁሉንም ከመረጣችሁ በኋላ ኤዲተር ላይ መጣችሁ አድ ትሉታላችሁ። 5 ክላስ ወስጃለሁ እንደምታዩት። ሁሉንም ሴሌክት አድርጌ እዛው ኤዲተር ላይ መርጅ አደርጋቸዋለሁ። ከዛ በኋላ የክላሱን ኔም እሰጠዋለሁ። ክላሱን ከለር ኮድም አስተካክልለታለሁ ማለት ነው። በዚህ መልኩ ቢውልት አፕ ስለሆነ ቀይ አደርገዋለሁ። ይሄኛውን ማጥፋት ትችላላችሁ፣ የሌሎቹን አያስፈልጋችሁ። እንደዚህ ካደረጋችሁ በኋላ እነዚህን ኦልሬዲ የሰራችኋቸውን ትደልቱታላችሁ ከሌላ ጋር እንዳይቀላቀልባችሁ። ከዚህ ቀጥሎ ባረላንድ ነው የምወስደው። እኔ ባረላንድ ከተማው አካባቢ እንዳለ ሞሩ የተወሰኑትን ስለማውቃቸው ማውቀው አካባቢ ወስዳለሁ ማለት ነው። ክላሲፋይ ስታደርጉ ዋናው እናንተ አካባቢያችሁን በደንብ ማወቅ ይጠበቅባችኋል። አለዛ ካላወቃችሁ ትቸገራላችሁ። ይሄኛው አሁን ሞር ባዶ ቦታ ነው። እኔ እንደ ባረላንድ መውሰድ እችላለሁ። እችኛዋም ባዶ ቦታ ናት አውቀዋለሁ። ሞር ቼክ ለማድረግ ይሄንን ጎግለርስ ብትከፍቱ ጥሩ ነው። ጎግለርስ ከፍታችሁ ሁለቱን እያወዳደራችሁ ማለት ነው። ጎግለርስ ምንድነው የብዙ አመት ዳታ ስላለው እዛ ላይ ቀኑን እየቀያየራችሁ ዳታውን ታዩታላችሁ ማለት ነው። በዛ መልኩ ጎግለርሱ እንደዚህ ከከፈታችሁ በኋላ ሰርች ማድረግ ነው ስተዲ ኤሪያችሁን። ቀጥታ ወደ ስተዲ ኤሪያ እሄዳለሁ። በዚህ መልኩ ከሄድኩ በኋላ እንግዲህ ያችኛዋን ቦታ ቼክ ለማድረግ መጀመሪያ ዴቱን ይሄ የ2025 ዳታ ስለሆነ 2025 አደርገዋለሁ ጎግለርሱ ላይ። ምክንያቱም ከዛ በኋላ ቼንጅ ስለሆነ የምሰራው ማለት ነው።
እንደምታዩት ውሃ ፓርቷ ይቺ ናት። እዚህ ጋር ኢሜጁ ላይ አለች ውሃ ፓርቷ እንደምታዩት። ከዛ ቀጥሎ ምንድነው ትምህርት ቤት አለ ካጠገቡ። ከትምህርት ቤቱ አጠገብ ያለችው ባዶ ቦታ ናት ያቺኛዋ ነጯ ፓርት ማለት ነው። ስለዚህ ይቺ ቤርላንድ ብዬ የወሰድኳት እንደዚህ ነች ማለት ነው። ስለዚህ በዚህ መልኩ እንትን ማድረግ ትችላላችሁ። እዚሁ አካባቢ ሌላ ነጭ የሆኑ ቦታዎች አሉ። ጎግል እርዙ ላይ መጣችሁ ታያችኋላችሁ። ይሄ አንድ አለ፣ ሁለት አለ፣ ሶስት፣ አራት ቦታዎች ኦልሞስት ባዶ ቦታዎች አሉ ማለት ነው። ስለዚህ እነዚህን ኢሜጅ ላይ እፈልጋለሁ ማለት ነው። አራት አምስት የሚሆኑ እንደምታዩት እዚህ ጋር እንደዛ ነው። ያን ያክል የሚያክል ባዶ ቦታ አለ ማለት ነው። ስለዚህ እነሱንም ወስዳቸዋለሁ እንደ ሳምፕል። እንደምታዩት ይሄኛው ልክ እንደ ቤርላንድ ባትሉትም ልክ እንደ ምንድን ነው ይሄ እንደ ረግረግ ቦታ የለም። እንደዛ ብትወስዱትም ትችላላችሁ። ዞሮ ዞሮ እናንተ መጀመሪያ አካባቢዎቹን በደንብ ክላሲፋይ የምታደርጉትን ቦታ ማወቅ። እዚህ ወደ ሳውዝ ሪጅን አካባቢ ያለው የእርሻ ቦታ አለ። ግን ምንድነው የእርሻ ቦታውና ባረላንዱ በደንብ አይደንቲፋይ ማድረግ ስለማይቻል እኔ ዝም ብዬ ባረላንድ ብዬ ይሄንን ደምሬ አብሬ ክላሲፋይ አደርገዋለሁ። በደንብ ትልቅ ሪዞሉሽን ያለው ሳተላይት ኢሜጅ ሲኖራችሁ ያኔ በደንብ እንትን ብትሉ ጥሩ ነው። ከዚህ በኋላ ሴሌክሽኗን ፖሊጎን አረጋትና ሁሉንም በዚህ መልኩ እንደምታዩት መርጠዋለሁ። ሲግኔቸር ኤዲተር ላይ ሄጄ ሁሉንም አዳረገዋለሁ። እንደምታዩት ወደ 11 ያክል ሳምፕሎችን ወስጃለሁ። ሁሉንም መርጣቸውና በዚህ መልኩ መርጅ አረገዋለሁ። መርጅ ከሆነ በኋላ ይሄኛውን ማጥፋት ነው አያስፈልግም። መርጅ ከሆነ በኋላ ይሄኛውን ክላስ ኔሙን በዚህ መልኩ ባረላንድ እለዋለሁ። ከለር ኮዱን ይሄንኛውን ሰጠዋለሁ ማለት ነው። ከዛ በኋላ ይሄኛውን ማጥፋት ነው። ቀጥታ ኢሜጅ እንደመጣችሁ ከቀጣይ ከምሰሩት እንትን ጋር እንዳይቀላቀል ማለት ነው። ከዛ ዋተር ሳምፕሏን ይችን ወስዳታለሁ። ሞር አንድ ቦታ ስለሆነ የምትታየው ያለችው መውሰድ ነው። ይችን አዳርጌ እንደ ተመሳሳይ መልኩ ልክ ክላስ ኔሙን እና ከለር ኮዱ አስተካክላለሁ ማለት ነው። ከዛ በኋላ ፎረስት ወይም ቬጂቴሽን ኤሪያውን ወስዳለሁ። እንደምታዩት ይህ እነዚህ አካባቢ ቬጂቴሽን ወይም ፎረስት ያለባቸው ኤሪያዎች ናቸው። ጉግል እርዛችን ላይ ሄደን ቼክ ማድረግ እንችላለን። እንደምታዩት እነዚህ ጠቆር ያሉ አረንጓዴ ቦታዎች ዳርክ ግሪን የሆኑት እነሱ ቬጂቴሽን ናቸው። እንዳጠቃላይ ብዙ ቬጂቴሽን የለም፣ ወይም ፎረስት ብለን አይደንቲፋይ የምናደርገው ፊቸር ያን ያክል የለም። ግን ያሉትን ትንሽም ቢሆኑ እንወስዳለን ማለት ነው። ይሄ በላይን ያለው ከተማ ውስጥ እንግዲህ ያለው በመስመር የተተከለ እንደ ፎረስት አይነት ነው። እዚህ ጋር ጉግል እርሱ ላይ ተመሳሳይ ሼፕ ይዟል። ስለዚህ እሱን ከፈለጋችሁ በላይን ማድረግ ትችላላችሁ። በጣም ቀጭን ከሆነ ሰፋ የሚለው በፓርት ላይ ደግሞ ፖሊጎን መጠቀም ትችላላችሁ። ተጨማሪ ሳምፕሎችን ጨመር አድርገን እንወስድና እንዳልኳችሁ ክላሲፊኬሽናችንና አኩሬሲያችንን እንጨምርልን እንጨርሳለን። እዚህ ጋር መሀል ከተማ ላይ ፎረስት የሚመስል ነገር አለ። እስኪ እዚህ ጋር ኮሌጁ የቴክኒክ ኮሌጁ ነው። ብዙ ቬጂቴሽን ስላለው ኦልሞስት ባዶ ቦታዋን እንደምታዩት ይቺ ባዶ ቦታ ማለት በኮሌጁ ፊት ለፊት ያለችው ባዶ ቦታ ነች። ስለዚህ ይችንም እንደ ቬጂቴሽን ወስዳታለን። ሞስት ፕሮባብሊ ምንድነው ቤቶቹ በቬጂቴሽኑ ከቨር ስለተደረጉ እንደ ቬጂቴሽን ነው የሚወስደው። ከዛ ውጭ እዚህ ጋር ሬድ ከለሮች አሉ። እነሱን ነው ጉግል እርዛችን ላይ ሄደን ቼክ እናደርጋቸው። ሞር እንትኖች ናቸው እነዚህ ውሃ ምናምን ክረምት ላይ የሚተኛባቸው እንደ ረግረግ ቦታዎች እንዳልኳችሁ ናቸው እንጂ ሞር ዛፍ ቬጂቴሽን ያላቸው ቦታዎች አይደሉም እነዚህ ሁሉም እንትኖች። ስለዚህ እንደ ስዋምፕ ኤሪያ ብላችሁ አለዛ ደግሞ እንደ ረግረግ ብላችሁ እነዚህን አንድ ክላስ ማድረግ ትችላላችሁ እንጂ ፎረስት ውስጥ የሚገቡ አይነት እንትኖች አይደሉም። ቀይ ስለሆነ ቀዩም ሁሉም ቬጂቴሽን ነው ማለት አይቻልም እና እሱ ላይ ጥንቃቄ ማድረግ አለባችሁ።
ከዛ በኋላ ምንድነው የምታደርጉት? ፖሊጎን ሴሌክሽን መርጣችሁ ሁሉንም ሴሌክት ማድረግ በተመሳሳይ መልኩ። ከዛ ኤዲተራችን ላይ አዳርገን ሁሉንም ከመረጥን በኋላ መርጅ ማድረግ ነው። እነዚህ መልኩ መርጅ እናደርገዋለን። ቀሪዎቹን እናጠፋለን። ከዛ ክላስ ኔም እና ከለር ኮድ እንሰጣለን ማለት ነው። በዚህ መልኩ እንጨርሳለን። ከዛ በኋላ ሲግኔቸር ኤዲተራችን ላይ ሄደን ከፈለግን ይሄኛውን ሲግኔቸር ኤዲተር ሴቭ ማድረግ እንችላለን። ሌላ ጊዜ ይህን ሁሉ ሳምፕል እንደ አዲስ ላለመስራት ማስተካከል ስትፈልጉ አንዱን ክላስ ብቻ የተሳሳተውን አጥፍታችሁ ሌላውን መቀጠል እንድችሉ ማለት ነው። እኔ ክላሲፊኬሽን ላይ ገባና ሱፐርቫይዝ እለዋለሁ። ቀጥታ አውትፑት ሪዛልት አውትፑቴን የማስቀምጥበትን ቦታ መርጥለትና ስሙን ሱፐርቫይዝድ እለዋለሁ። ከዛ ቀጥታ ኦኬ ነው የምትሉት። እንግዲህ እንደዚህ በዚህ መልኩ ራን አድርጎ ይጨርሳል። ይሄንን አንድ ተመሳሳይ ቱዲ ቪው ላይ ክሬት አድርጌ እንግዲህ ማየት ነው። እንደምታዩት ከአንሱፐርቫይዝዱ የተሻለ ሪዛልት መጥቷል። ውሃ ፓርቷን በደንብ ይዟል። ከዛ ቀጥሎ ትንሽ ቤረላንዱ ወይም ክፍት ቦታው በዛ መሰለኝ እና ሴትልመንቱ አነሰ እንጂ ሞር በጣም ከአንሱፐርቫይዝ ክላሲፊኬሽኑ የተሻለ ሪዛልት ነው የመጣው። ይህንን እንትን ማድረግ ትችላላችሁ። ሌላኛው እዚህ ላይ የምታዩት ሪኮርድ ነው። የተሳሳተባችሁን ክላሲፊኬሽን ኤሪያ መቀየር ትችላላችሁ። ሄልፕ ላይ ሪኮርድ ብላችሁ ሰርች ታደርጉና በዚህ መልኩ ይከፍትላችኋል። ክላስ ኔማችሁን በኤ ቱ ዜድ ሶርት ታደርጉትና በዚህ መልኩ ያለንን ክላስ ኔም ያመጣልናል። ከዛ በኋላ ድሮይንግ ላይ ትመጡና ድሮ ታደርጋላችሁ የተሳሳተውን። አሁን ይሄ ቦታ ላይ ዋተሩ ዙሪያ ቢውል ታፕ የለም ብዬ ካሰብ ቀዩን ወደ ሰማያዊ ውሃ ሰማያዊ እንዲቀይርልን ቢውል ታፑን መርጠውና ከዛ የባረላንዱን ኮድ ነው የማስገባው። ከጎን ያለው 13 ነው። ከዛ ቼንጅ እለዋለሁ። አፕላይ ስለው በዚህ መልኩ ቀዩ ይጠፋና ወደ ውሃ ሰማያዊ ወደ ባረላንድ ኮድ ይሄዳል ማለት ነው። ስለዚህ የተሳሳተዎቹን ሁሉንም ነገር በዚህ መልኩ